ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ ቻናላችን ለተለያዩ ሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ አጫጭር ቲቶሪያሎችን በቀላል ማግኘት ትችላላችሁ። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ በየጊዜ እየሰራን የምንለቃቸውን ቪዲዮዎችን በቀላሉ ማግኘት ይረዳችሁ ዘንድ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ እንጀምራለን። ለዛሬ ደግሞ 5 መሰረታዊ ከሳይኪያትሪክ ዲስኦርደር ሰው ሲኦሲ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ቀጥታ ወደ ጥያቄው እንሄዳለን። ኩዌስችን ነምበር 1 A 22 years old man on fluoxetine 40 milligram tablet for the management of major depressive disorder for 8 weeks decided to discontinue medication. So he reported that I feel like I have my old life back. His energy has improved and he's doing well in these studies. So what is the next most appropriate step in the treatment of this patient? So በአጭሩ ጥያቄያችን የ22 ዓመት ፔሸንት ነው። ሰው ሜጀር ዲፕሬሲቭ ዲስኦርደር ነበረበት። ሰው ኤምዲዲ አንድ ከሳይካትሪክ ዲስኦርደር ውስጥ አንዱ እንደሆነ ይታወቃል። ሰው ለዚህ ደግሞ ምን እየወሰደ ነበረ? ፍሎክሲቲን 40 ሚሊግራም ታብሌት ፎር 8 ዊክስ ወስዷል። ሰው እኛ ጋር መጣና ደግሞ ስለተሻለኝ ወይም ደግሞ ወደ ኦልድ ላይፍ ወደ ቀድሞ ህይወት ስለተመለስኩኝ እንደገና ኢነርጂ ኢምፕሩቭድ ስለሆነ ሰው መድኃኒቱን ማቆም ፈልጋለሁ አለ። ሶ ዋት ኢዝ ዘ ኔክስት ሞስት አፕሮፕሪየት ስቴፕ ኢን ዘ ትሪትመንት ኦፍ ዲስ ፔሸንት? ሶ አሰ ፋርማሲስት ለዚህኛው ሰው ምን አይነት ኢንተርቬንሽን መስጠት አለብን ነው በአጭሩ ጥያቄያችን። ኤ ሪዲዩስ ፍሎክሲቲን ዶዝ ቱ 10 ሚሊግራም፣ ቢ ኮንቲኒው ፍሎክሲቲን 40 ሚሊግራም፣ ሲ ቼንጅ ቱ ሴትራሊን 50 ሚሊግራም፣ ዲ አድ ኢምፔራሚን 25 ሚሊግራም። ሰው በእናንተ እይታ የቱ ይመስላችኋል? ሶ ደ ኮሬክት አንሰር ኢዝ ቢ ኮንቲኒው ፍሎክሲቲን 40 ሚሊግራም አይደለ? ለምንድን ነው ሲባል እንደሚታወቀው የሚዲዲ 3 ፌዞች አሉን አይደለ? እነዚህ አኪዩት ፌዝ፣ እንደገና ኮንቲኔሽን እና ሜንቴናንስ ፌዝ የምንላቸው አለ። ስለዚህ ሃይ ሪስክ ኦፍ ሪላፕስ ስለሚያስፈራን ፔሸንታችን ለ8 ዊክ ነው አይደለ የወሰደው። ኢቨን አኪዩት ፌዝ ኦፍ ትሪትመንትን በአግባቡ ራሱ አልጨረስልንም። ስለዚህ ማድረግ ያለብን እዚህ ዶዙንም መቀነስ ኢትስ ናት ሪከመንድድ፣ ፕላስ ደግሞ ወደ ሌላ ግሩፕ ሰው መቀየሩ ብዙም አስፈላጊ አይደለም። እንደገና ደግሞ አድ ኢምፔራሚን 25 ሚሊግራም ቲሲኤ ነው አይደለ? ሶ ኢት ኢዝ ናት ፖሲብል ኦፕሽን። ሶ ደ ኮሬክት አንሰር ኢዝ ኮንቲኒው ፍሎክሲቲን 40 ሚሊግራም የምለው ትክክለኛ መልሳችን ይሆናል ማለት ነው። ሶ ዌን ካም ቱ ደ ኤክስፕላኔሽን although the patient feels better, antidepressant should be continued for at least 6 up to 12 months after symptom remission to prevent relapse. So fluoxetine should not be stopped or tapered too early, even if the patient feels fine. So dose reduction or discontinuation can be considered only after maintenance therapy is complete and under supervision. So ዶዝ ሪዳክሽን ወይም ዲስኮንቲኔሽን መቼ ነው የምናስበው ሲባል ደግሞ ፔሸንታችን ሜንቴናንስ ፌዝ ከጨረሰ በኋላ እንዲሁም ደግሞ እንዲሁ ሳይሆን ዝም ብለን ሳይሆን አንደር ሱፐርቪዥን ነው ሰው ልናቆም ወይም ዶዝ ሚኒማይዝ ልናደርግ የምንችለው። ሰው ኮሬክት አንሰር ኢዝ ኮንቲኒው ፍሎክሲቲን 40 ሚሊግራም የምለው ሰው ትክክለኛ መልሳችን ይሆናል ማለት ነው ካሉ ምርጫዎች። ዌን ካም ቱ ደ ኔክስት ኩዌስችን ኤ 21 years old female patient with chief complaint of depressed mood, loss of pressure, and hypersomnia was admitted to inpatient psychiatric clinic. So she also has history of profound lethargy, hyperphagia, pathologic sensitivity to interpersonal rejection for the last 2 weeks. So after full psychiatric assessment, the patient was diagnosed with atypical type of MDD or major depressive disorder. So what is the most appropriate drug to be used in the management of this case? ስለዚህ ፔሸንታችን ምንድን ነው ፋይናሊ ዳያግኖስድ የተደረገው አታይፒካል አታይፒካል ታይፕ ኦፍ ሜጀር ዲፕሬሲቭ disorder ነው። So which drug is the most appropriate for the management of for this patient ነው? A phenylaxine, B paroxetine, C venlafaxine, D imperamine. So the correct answer is
በዚህ ጊዜ የምንጠቀመው ሞኖ አማይን ኦክሲዴስ ኢንሂቢተሮቻችን ድራግ ኦፍ ቾይስ ነው ፎር ማናጅመንት ኦፍ አታይፒካል ታይፕ ኦፍ ሜጀር ዲፕሬሲቭ ዲስኦርደር። ስለዚህ ካሉን ምርጫዎች ውስጥ ፌናላይዝን ኢዝ ኮሬክት አንሰር ይሆናል ማለት ነው። ፓሮክሲቲን ያው ሴሌክቲቭ ሴሪቶኒን ሪአፕቴክ ኢንሂቢተርስ መሆኑን እናውቃለን። ፕላስ ቬናላባክሲን ደግሞ ሴሪቶኒን ኖር ኢፕኔፍሪን ሪአፕቴክ ኢንሂቢተር ነው። ዌን ካም ቱ ኢምፔራሚን ቲሲኤ ነው አይደለ? ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ሶ ኮሬክት አንሰር ኢዝ ኤ። Explanation: atypical depression is characterized by hypersomnia, hyperphagia, or increased appetites, mood reactivity, plus sensitivity to rejection. So, monoamine oxidase inhibitor, especially phenylizine, are the most effective agent for atypical depression. Selective serotonin reuptake inhibitors like paroxetine and SNRI like venlafaxine can help, but monoamine oxidase inhibitors remain the drug of choice when atypical feature is prominent። ስለዚህ እንደዚህ አይነት ፌቸሮችን በምናይበት ጊዜ ድራግ ኦፍ ቾይዛችን ሞኖ አማይኖ ኦክሲዴስ ኢንሂቢተሮች ይሆናሉ ማለት ነው። ሶ ጥያቄ ቁጥር 3 ይደርሰናል። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንደገና እንደዚሁ በየጊዜ እየሰራን የምንለቃቸውን ነገር በአግባቡ በቀላሉ ማግኘት ይረዳችሁ ዘንድ እንዲሁም ኖቲፊኬሽን ደርሳችሁ ዘንድ ደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። እንግዲህ በቻናላችን ለፋርማሲ ተማሪዎች ስፔሻሊ ለኤግዚት ኤግዛም እንዲሁም ለሲኦሲ ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የሚሰሩ አጫጭር ቱቶሪያሎችን ማግኘት ትችላላችሁ። ቤተሰብ እንድትሆኑ እንዲሁም እናንተ ለምታውቋቸው ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ዛሬ ደግሞ ከሳይካትሪክ ዲስኦርደር ፒውር ሲኦሲ ጥያቄዎችን ከነ ማብራሪያ ለማየት እየሞከርን አለን። ጥያቄ ቁጥር 3 ደርሰናል። A 25 years old man come to psychiatric clinic with complaint of poor concentration, recurrent thought of suicide, diminished interest, loss of energy, plus change in sleep pattern, and feeling of worthless of 3 weeks duration. So the physician diagnosed the case as major depressive disorder, but consulted the pharmacist in charge before initiating the drug therapy. So what is the most likely information the pharmacist should request before his recommendation? ስለዚህ ፉል አሰስመንት ከተደረገ በኋላ ሳይካትሪክ ክሊኒክ የመጣው ፔሸንት ኤምዲዲ መሆኑን ፊዚሻኑ ዳያግኖስ አደረገ። ኢኒሼት ማድረግ ፈለገ። ነገር ግን መድኃኒቱን ኢኒሼት ከማድረጉ በፊት ፋርማሲስቱን ካውንስል ያደርጋል። ስለዚህ ጥያቄያችን ዋት ኢዝ ዘ ሞስት ላይክሊ ኢንፎርሜሽን ዘ ፋርማሲስት ሹድ ቢ ሪኩዌስት ቢፎር ሂዝ ሪኮመንዴሽን። ስለዚህ ፋርማሲስቱ ሪከመንድ ከማድረጉ በፊት ምን አይነት ጥያቄ ሰው መጠየቅ አለበት ነው? ኤ ዲፕሬስድ ሙድ፣ ቢ ፕሪቪየስ ድራግ ዩዝ፣ ሲ ቼንጅ ኢን አፒታይት፣ ዲ ሳይኮሞተር አጂቴሽን። በእናንተ እይታ ወይም በእናንተ መረዳት የቱ ይመስላችኋል? ስለዚህ ፋርማሲስቱ ሪኮመንዴሽኑን ከመስጠቱ በፊት እዚህ ከተዘረዘሩት ውስጥ ምንን ኮንሲደርድ ማድረግ አለበት ነው? ሶ ደ ኮሬክት አንሰር ኢዝ ፕሪቪየስ ድራግ ዩዝ ነው አይደለ? ትክክለኛ መልሳችን ሊሆን የሚችለው ያ ደ ኮሬክት አንሰር ኢዝ ቢ ፕሪቪየስ ድራግ ኦፍ ዩዝ። ዋይ ቢፎር ስታርቲንግ አንቲዲፕሬሳንት ቴራፒ ኢት ኢዝ ኢሰንሻል ቱ አስክ አባውት ፕሪቪየስ ድራግ ዩዝ ኢንክሉዲንግ ኤኒ ፓስት አንቲዲፕሬሳንት ኤንድ ዜር ኢፌክቲቭነስ። ሶ ዩዝ ኦፍ ሞኖአማይን ኦክሲዴስ ከሆነ ያው ሪስክ ኦፍ ኢንትራክሽን ያስፈርናል አይደለ? ሶ ከዛ ጋር ተያይዞ የሚመጡ ነገሮች እንዳይፈጠሩ ወይም ፕሪቨንት ለማድረግ ሳብስታንስ አቢዩዝ ሂስትሪ ኤግዛምፕል አልኮል፣ ስቲሙላንት ከዚህ በፊት ፔሸንታችን ሜቢ ሂስትሪ እንደዚ አይነት ካለው ዲስ ሄልፕ ቱ ፕሪቨንት አንደኛ ድራግ ኢንትራክሽንን ፕሪቨንት ለማድረግ፣ ሌላው ደግሞ አንደኛ ቱ ፕሪቨንት ድራግ ኢንትራክሽን፣ ቱ አይደንቲፋይ ደ ሬዚስታንስ ምናልባት ከዚህ በፊት የሆነ ክላስ ኦፍ አንቲዲፕሬሻንት ከተጠቀመ ሰው ያን አይደንቲፋይ ለማድረግ እና ለፔሸንታችን አፕሮፕሪየት የሆነ ድራግ ሰሌክት ለማድረግ ሰው ይሄን ማድረጋችን ሪከመንድ ይደረጋል ማለት ነው። ሰው ጥያቄ ቁጥር 4 ደርሰናል። ሰው 50 years old man is admitted to hospital with acute onset of severe mild thoracic
spinal pain. So it is very severe pain ነው አይደለ? He is found to be anemic, and the investigation shows that is a multiple myeloma with widespread bone lesion, including fresh spinal fracture. So what is the most appropriate pain management for this patient? ስለዚህ በደብሊው ኤች ኦ ላደር ፔን ማኔጅመንት መሰረት በዚህ ጊዜ የምንመርጠው ምንድነው? ስትሮንግ ኦፖይዶችን ነው። ድራግ ኦፍ ቾይስ ኢዝ ሞርፊን ይሆናል ማለት ነው። ስለዚህ ወደ ማብራሪያ በምንመጣበት ጊዜ ካንሰር ሪሌትድ bone pain as in multiple myeloma is a severe nociceptive pain. So strong opioid like morphine are the first line treatment for moderate to severe cancer pain according to the WH pain ladder. So NSAID or acetaminophen may be added for mild pain, but morphine is the required for this patient severe malignant pain አይደለ? ስለዚህ በWHO pain ladder measurement for moderate to severe ካንሰር ፔን ድራግ ኦፍ ቾይዛችን ሞርፊን ይሆናል ማለት ነው። ወደ መጨረሻ ጥያቄ ደርሰናል። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም ደግሞ ቪዲዮውን ላይክ በማድረግ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሸር እንድታደርጉ ይሁን። ወደ መጨረሻ ጥያቄ ደርሰናል። 38 years old non-epileptic woman is taking phenytoin 400 milligram per day and valproate 2000 milligram per day. She also uses high dose of oral contraceptive to prevent pregnancy. In addition, she is taking methyldopa 250 milligram POBID for her long-standing hypertension. Today, she came to the ambulatory clinic with a complaint of painful lower limb swelling, which latter she has been diagnosed as deep venous thromboembolism. So, what is the most likely medication responsible for his complication? So, as a pharmacist, አንድ ሁልጊዜ ማወቅ ያለብን ነገር የድራጎቹ ዩኒክ አድቨርስ ኢፌክት ነው አይደለ? በዚህ ጊዜ እንደዚህ አይነት ጥያቄዎች ኮመን ኤግዚት ላይ እንዲሁም ደግሞ ፋርማሲ ሲኦሲ ላይሰንስድ ኤግዛም ላይ ስለምንጠየቅ፣ ስለዚህ ዩኒክ አድቨርስ ኢፌክት ማወቅ ያው ከእንደዚህ አይነት ኢሹ ጋር ተያይዞ የሚመጡ ጥያቄዎችን በትክክሉ ሶልቭ እንድናደርግ ይረዳናል። ስለዚህ በአጭሩ ፔሸንታችን እየወሰደች ካለችው ከአራቱ ሜዲኬሽን የትኛው ድራግ ነው ፎር ዲቪቲ ሃይ ሪስክ ያለው ነው በአጭሩ። ኤ ፌኒቶይን፣ ቢ ቫልቮሬት፣ ሲ ሜታይሊዶፓ፣ ዲ ኦራል ኮንትራሴፕቲቭ። ኮሬክት አንሰር ኢዝ ምንም ጥያቄ የሌለው ከኦራል ኮንትራሴፕቲቮች ሃይ ሪስክ ኦፍ ምን ይኖራቸዋል? ዲቪቲ ይኖራቸዋል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ ይሆናል። ዌን ካም ቱ ኤክስፕላኔሽን ኮምባይንድ ኦራል ኮንትራሴፕቲቭ that means estrogen containing increase the risk of venous thromboembolism such as deep venous thrombosis or DVT. The risk is further is increased in the women greater than 35 age plus smokers or those with other comorbidities. None of the other medication like phenytoin, valproate, methyldopa are commonly causes of DVT. ስለዚህ ፌኒቶይን may reduce contraceptive effectiveness አይደለ? ፖተንት ሄፓቲክ ኢንዛይም ኢንዲውሰር ስለሆኑ እንደውም ሚኒማይዝ ያደርጋል። ስለዚህ ድራግ ኦፍ ዳት ኢንዲውስድ ዲቪቲ ኢዝ ኦራል ኮንትራሴፕቲቭ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ነክስት እስክንገናኝ ድረስ ባይ ባይ።